አቤሜሌክ ኑኃሚንን ሲያገባ የስሙ ትርጉም አምላኬ እግዚአብሔር ንጉሥ ነው ሲሆን የባለቤቱ ኑኃሚን ስም ትርጉም ደግሞ አስደሳች ማለት ነው። እነርሱም ሁለት ወንድ ልጆች ሲኖራቸው ስማቸውም መሐሎን እና ኬሊዮን ይባላል። የመሐሎን ስም ትርጉም የታመመ ወይም ደካማ ማለት ሲሆን ኬሊዮን ደግሞ ሙትቻ የሚል ትርጉም አለው። አገራቸው ከደቡባዊ ኢየሩሳሌም 8 ኪሎ ሜትር ይርቃል። በአገራቸው ከነበረው ምዕራብ የተነሳ ቤተልሔምን ለቀው ከሞት ባህር ባሻገር ወደምትገኘው ሞዓብ አገር አከተሙ። በአሁኑ ጊዜ ሞዓብ ዮርዳኖስ እየተባለ የሚጠራው አገር ናት። እዚህም አገር ያርፋሉ። ሞዓቦች እግዚአብሔርን የማያውቁ ሕዝቦች ሲሆኑ የአብርሃም የይስሐቅንና የያዕቆብን አምላክ አያመልኩም። አመጣጣቸው ከቤተሰብ ውጭ በሆነ ትዳር የመጡ ሳይሆን ከገዛ ቤተሰቦቻቸው መካከል ከተደረገ ግንኙነት የተፈጠሩ ናቸው። ከሎጥና ከአንዷ ሴት ልጁ የተፈጠሩ ናቸው። በሞዓብም ምድር ሳሉ ሁለቱ ወንዶች ኬሊዮን የሚባለው ኦርፋ የምትባለውን ሲያገባ የስሟም ትርጉም አጋዘን ሲሆን መሐሎን ደግሞ ሩትን ያገባል። የሩትም ስም ትርጉም ጓደኝነት ነው። በዛው ሞዓብ እያሉ ረሃብን አምልጠን ሞዓብ እንኖራለን ሲሉ መጥፎ ነገር አጋጠማቸው። ሁሉም ወንዶች ሞቱ፣ ሴቶቹ ብቻቸውን ቀሩ፣ ኑኃሚንና ሁለቱ ምራቶቿ። ኑኃሚንም እኔ ወደ አገሬ እመለሳለሁ፣ እናንተ ከሞዓብ ስለሆናችሁ እዚሁ ቅሩ። ኦርፋም እሺ ብላ ቀረች። ሩት ግን አይ እዚህ አልቀርም፣ ወደምትሄጂበት እሄዳለሁ፣ አምላክሽም አምላኬ ይሆናል። ታሪኩም በእነዚህ ሁለት ሴቶች ላይ ብቻ ይሆናል፣ ኑኃሚንና ሩት። እነሱም ወደ ቤቴልሔም ይሄዳሉ። ሩት ቤቴልሔም ሄዳ አታውቅ። ኑኃሚን ግን ከወጣች 10 ዓመት ሆኗታል። በሕይወት ባጋጠማት መራር ሐዘን ባሏንና ሁለት ወንድ ልጆቿን በሞት ስላጣች እሷን ለሚያውቃት ሰዎች ማራ ብላችሁ ጥሩኝ አለቻቸው። በዕብራይስጥኛ የመረረ ሲሆን ሕይወቴ የመረረ ነው አለቻቸው። እግዚአብሔርም ይህን መራር ታሪክ ወደ ጣፋጭነት ቀየረው። ይህም የሚገርም የእግዚአብሔር በሕይወታችን የሚያደርገውን ክንዋኔ ነው። ይህ ታሪክ የፍቅር ታሪክ ብቻ ሳይሆን እግዚአብሔር ለሰው ልጅ ያለውን ፍቅር የሚያሳይ ነው። አማቷም ኑኃሚን ለሩት አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አታገቢምን? አይደል ጥያቄ አይነት። አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። ይህም ገብስ የሚሰበሰብበት በወርሃ ሚያዝያ ሲሆን መጀመሪያ የሚሰበስቡት ከስንዴ መሬ በፊት የገብስ መሬ ነበርና፣ ስለዚህ ይህ ታሪክ በወርሃ ሚያዝያ ላይ የተከናወነ ነው። ስለ ቦዔዝ ባለፈው ታሪክ ላይ ተመልክተናል። የስሙም ትርጉም ጠንካራ ማለት ሲሆን በጣምም ውጤታማ ሀብታምም የሆነ ሰው ነው። በዚህ ታሪክ ላይ ያደረገውም በሩት ላይ ፍላጎትን ያሳድራል። እሱም ሩትን በእርሱ እርሻ ላይ እንድትቃርምና የተረፉትንም እንድትወስድ ፈቅድላታል። የኑኃሚንም አነጋገር ብቻሽን ለመሆን እንደማትፈልግ ያውቃለሁ፣ ትዳር እንደሚያስፈልግሽም አውቃለሁ። ምክሯም ይሄ ነበር፣ እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። ኑኃሚን ለሩት ውጫዊ መልክ መጨነቋ ብቻ ሳይሆን ሩትም ቦዔዝም ምግባረ መልካም ሰው እንደሆኑ በታሪክ ውስጥ ተመልክተናል። ምግባረ መልካም የሆነ ሰው ምግባረ መልካምን እንደሚስብ፣ ኑኃሚንም በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚ፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽውን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች። አማቷም ያዘዘቻትን ሁሉ አደረገች። እንዲህም ካደረገች በኋላ ሰውየው ደነገጠ፣ ዘወርም አለ። እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማን ነሽ አለ። እርሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሕሪያ ላይ ዘርጋ አለችው። እየነገረችውም ያለው ለጊዜው ባህል መሰረት የቅርብ ዘመዴ ነህና መንፈሳዊ ጥበቃ አድርግልኝ። የቅርብ ዘመዴ ነህና የሚለው በዕብራይስጥኛ ጎዌል ሲሆን ለ23 ጊዜ ያክል ሲጠቀስ ከየትኛውም የመጽሐፍ ቅዱስ ምዕራፎች ውስጥ መጽሐፈ ሩት ላይ ነው የተጠቀሰው። በጊዜውም ባህል አንድ ባሏ የሞተባት ሴት በወንዱ ላይ ጥገኛ ስለሆነች የሟች ባሏ ዘመድ እንዲያገባት ስለሚፈቀድ እሷንም እንዲንከባከባት ይደረጋል። እሷም የእኔ ጎዌል ላይ ስትለው እሱም እንደዚህ ሲል መለሰ፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻ ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ፣ በሀገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ያ የቅርብ ዘመድ ዋርሳ ሊሆን ባይወድድ ግን ያው እግዚአብሔር እኔ ዋርሳ ሆንልሻለሁ፣ እስኪነጋ ተኚ።
በዘሌዋውያን ሕግ አንድ ሴት ባሏ ከሞተ መጀመሪያ የሚሆነው የሟች ባሏ ወንድም ካገባ አጎት ካገባ የአጎት ልጅ እያለ ይቀጥላል። እርሱም የለበሽውን ኩታ አምጥተሽ ያዥው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። እርሷም ሰውየው ያደረገላት ሁሉ ለአማችዋ ነገረቻት። ወደ አማትሽ ባሮችሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህን ነገር እስኪጨርስ ድረስ የኑኃሚን የቅርብ ዘመድ እስኪያገኝ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው ያ የቅርብ ዘመድ ተብዬው ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ከተማይቱ በር አደባባይ ብዙ ጊዜ ሽማግሌዎች ችግሮችን የሚፈቱበት ስፍራ ነው። ሊያስታርቁም ሲሉ የሚቀመጡበት በከተማይቱ በር አደባባይ ነው። ይህም የቅርብ ዘመድ ማን እንደሆነ ታሪኩ አይነግረንም። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጤንጦ ትሸጣለች። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠትን አልችልምና ከእኔ መቤዠቱን ውሰደው አለው። እየተናገረ ያለውም የምትገዛ ከሆነ ሴቲቱን ሩትን ማግባት ይኖርብሃል ሲለው፣ የቅርብ ዘመድየው አይ የማገባት ከሆነ ይቅርብኝ፣ እንደገና ርስቴን ማከፋፈል ስለማልፈልግ አንተው መቤዠቱን ውሰደው። ይህም ቦዔዝም እንደፈለገው ሆነለት። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዮንና ለመሐሎን የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰደዋት፣ እናንተም ዛሬ ምስክሮች ናችሁ አላቸው። ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። ራሔልና ልያም ከ12ቱ የእስራኤል ነገዶች ለሚመጡ እናት ነበሩና እንደነሱ ትሁን ብለው መረቁት። በኤፍራታ ባለጠጋ ሁን፣ ስምህም በቤቴልሔም ይጠራ፣ ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ በዕብራይስጥኛ የእግዚአብሔር አገልጋይ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። ሩትና ቦዔዝ ኢዮቤድን ወለዱ። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ሩት የዳዊት ቅድመ አያት ስትሆን ከ27 ትውልድ በኋላ ኢየሱስ ክርስቶስ ተወለደ። ይህን የፍቅርና የመቤዥነት ታሪክ ስናጠናቅቅ እግዚአብሔርን የማታውቅ አሕዛብን ሴትን ከሞዓብ ወስዶ አመጣጧም ከራስ ከሆነ ቤተሰብ ግንኙነት የተፈጠረች ሕዝቦቿም የኮሞዝን የሚያመልኩ ሲሆን የአምልኮ ሥርዓታቸውም ሕፃን ልጅን መሰዋት ሲሆን እግዚአብሔርን አታውቅ፣ እግዚአብሔርን አትወድ፣ እግዚአብሔርን አታመልክ፣ ባሏም የሞተ የተቸገረችና ተስፋ የቆረጠች ነበር። እግዚአብሔር ይህን ታሪክ ወስዶ ሩትን ወስዶ ተቤዥቷት መሲያዊ በሆነ ዘር ሐረግ ውስጥ የዳዊት ቅድመ አያት ሆነች። ከንጉሥ ዳዊትም 27 ትውልድ በኋላ ኢየሱስ ክርስቶስ ተወለደ። ሩት ሁላችንን ስትወክል፣ ቦዔዝ ደግሞ የክርስቶስ ምስል ነው። መጽሐፈ ሩት ምዕራፍ 3 ላይ እንዲቤዣት ቦዔዝን ጠየቀችው፣ ክርስቶስ እኛንም እንደተቤዠን። ቦዔዝ እርሻውን ሊቃኝ መጣ፣ ክርስቶስ ምድርን ሊቃኝ መጣ። ቦዔዝ ሩትን ፈልጎ ተመለከታት፣ ክርስቶስ እኛን ፈልጎ ተመለከተን። ቦዔዝ በቸርነት ሩትን አናገራት፣ ክርስቶስ በቸርነት አናገረን። ሮሜ ምዕራፍ 2 ቁጥር 4 ላይ እንደተጻፈው
ሩት በቦዔዝ ፊት ሞገስ አገኘች፣ እኛም በክርስቶስ ፊት ሞገስ አገኘን። ቦዔዝ ለሩት ባለው ፍቅር እንጂ በሕግ አልተገፋፋም። ኢየሱስ ለእኛ ባለው ፍቅር ተነሳሳ እንጂ በሕግ አልነበረም። ቦዔዝም የእርሻውን መሬት ለመግዛት ዋጋ አስከፈለው፣ ሩትንም ተቤዣት። ኢየሱስም ሁሉንም ከፈለ፣ የኃጢአታችንን ዋጋ ከፍሎ እኛን ገዛን፣ እንዲሁም አዳንን። አንደኛ ጴጥሮስ ምዕራፍ 18 ላይ እንደሚነግረን ከአባቶቻችሁ ከወረሳችሁት ከከንቱ ኑሮአችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብሩ የክርስቶስ ስም እንደተዋጃችሁ ታውቃላችሁ። አሜን።